በእስልምና ጥምቀት አለ? በቁርአን አለ። ጥምቀት አለ። ምንድነው? ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ አንድ ሰው በህይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ። አይታችኋት ከሆነ ከውሃ ከወጣች በኋላ ዝልል ትላለች፣ በቃ ትዘላለች ምናምን። ልክ ሙስሊም ሴትም እንደዛ ናት። ከእስልምና ስትወጣ መጀመሪያ ላይ ትዘላለች፣ ሂጃቧን ታውልቃለች፣ ጭፈራ ነው መገላለጥ ነው ምናምን ነገር እንዲህ የዛኛው ታፍኝ የለ እንዴ ምናምን ትላለች። ከዛ እንቁራሪቷ ውስጧ የነበረው ውሃ ፀሐዩ እየመጠጠው ሲሄድ መጨረሻ ላይ እያቃጠላት ይመጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዚህ ተበሊ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት ኡስታዝ ዋሂድ ለኔ አዲስ የሆነ ነገር እየተናገረ ነው ያለው። ሰምቼው አላቅም፣ በጣም ገርሞኛል። እስልምና ስለ መጠመቅ ያወራል፣ ቁርአን ላይ መረጃ አለ ብሏል። በዚህ ዙሪያ በደንብ በሰፊ ያብራራል። እሱ እንከታተላለን። በሁለተኛ ደረጃ ሙስሊም እህቶቻችን ከእስልምና እየራቁ በመጡ ቁጥር ምን አይነት ነገር እንደሚያጋጥማቸው በምሳሌ በደንብ አብራርቷል። እሱንም ተራውን ጠብቀን እንከታተላለን። ደስታ የምናገኝባቸው መንገዶች እዚሁ ላይ በፈተዋ መልክ ቀርበዋል። በመጀመሪያ እዚህ ፊት ለፊት የምታዩት ቪዲዮ እህት ወንድሞቻችን ጋዛ ላይ ያሉት ምን አይነት ስቃይና መከራ ላይ እንዳሉ እናውቃለን። ይህንን ተከትሎ የዓለም ህዝብ የዓለም ሙስሊም አሁን ሁኔታዎችን ቀይሮ ሁላችንም ወደ ጋዛ እየሄድን እንሞታለን ብሎ ጉዞ ተጀምሯል። ጋዛ ውስጥ ገብተው ለእህት ለወንድሞቻችን ይደርሱ ይሆን ወይስ መንገድ ላይ እንደተለመደው ሌላ ሸይጣን እስራኤል የምትባል ሀገር ተቀልባቸው ይሆን? ሁሉንም እናይ ይሆናል። ላይክ እና ሼር እያደረጋችሁ ተከታተሉ። በእስልምና ጥምቀት አለ? በቁርአን አለ። ጥምቀት አለ። ምንድነው? ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ ያላ መንክር ያዙ፣ በማንከርም ካላ የበለጠ ያማረ ማን ነው ይላል። በማንከር ያላን ጥምቀት ይላል። እንግሊዘኛው ላይ ጥምቀት ነው የሚለው እና አረብኛው ላይም ጥምቀት ነው የሚለው። አማርኛው ላይ መንከር ማለት ነው። መንከር ታውቂያለሽ? ማጥመቅና መንከር ይላል ራሱ ማለት ነው። እና ማጥመቂውም አላህ ነው፣ ጥምቀቱም የአላህ ጥምቀት የሚባለው የተፈጥሮ ጥምቀት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። እንደና ደግሞ በሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። ቅድም የቀደሙ ላይ ምንድነው? የአላህን ጥምቀት ያዙ ነው የሚለው። የአላህን የተፈጥሮ ጥምቀት ያዙ ነው የሚለው። ስለዚህ አምላካችን አላህ ነው የሚያጠምቀን ማለት ነው። በምንድን ነው የሚያጠምቀን? በሻሃዳ ነው የሚያሰል። በሱረቱ አዕራፍ ምዕራፍ 7 ላይ ቁጥር 172 አካባቢ ላይ የአደም ልጆችን ዘሮቻቸውን ከጀርባዎቻቸው ባወጣና እኔ ጌታቸው አይደለም ብሎ ባስመሰከረ ጊዜ አስታውስ ይላል። አላህ ቻርጅ የሆነው ስፐርም ሴልና ኤክሴል ፈርቲላይዝ በሚያደርጉበት ሰዓት ላይ አምላካችን አላህ በተፈጥሮ ጥምቀት ሻሃዳ ራሱን እንይዛለን ማለት ነው። ያ የያዝነው ሻሃዳ ግን ምንድነው የሚለውን ነገር ሰብኮንሽስ ውስጥ ይቀመጣል። ሶስት አይነት ህሊና አለ። ታህታይ ህሊና፣ ላላይ ህሊናና መደበኛ ህሊና የሚባሉ አሉ። እንደሰማችሁት ነው እንግዲህ እስልምናችን የኛ ውዱ እምነታችን በጣም ጥልቅ ነው፣ በጣም ባህር ነው። ልናውቀው አንችልም። በየጊዜው አዳዲስ ነገር ቢፈጠር ምንም ማለት አይደለም። ምክንያቱም የማታውቁትን ነገር ያውቃችሁ ስትሄዱ በዛ ልክ ነውና የሚሆነው። ይሄ በእስልምና መጠመቅ የሚባለው ነገር ያው የሰው ልጅ ሲፈጠር አላህ የሰጠው መጠመቅ ነው። እስልምናው ሻሃዳው ነው እንጂ ሌሎች እምነት ተከታዮች እንደሚያደርጉት በ40 ቀን በምናምን ውሃ ተረጭቶ አይደለም የታሰበበት የታቀደበት። ሐሳቡ ቁርአኑም መረጃውም የመጣው መጀመሪያ ሻሃዳ ይዞ ሙስሊም ሆኖ ሲፈጠር የሰው ልጅ ያለው ሁኔታ ያንን ለማመላከት ነው የታሰበበት። በዚህ ልክ መረዳት መቻል አለብን። መካከል ላይ የኡስታዝ ሐሳብ የተቆረጠ አለ። እሱን ፈልጋችሁ መከታተል ትችላላችሁ። ዋና ያልኩትን ሐሳብ ነው እዚህ ጋር ያመጣሁት። ይሄ ኡስታዝ ሐሳብ በደንብ እዚህ ጋር አብራርቷል። የበለጠ ደግሞ እሱን ማግኘት ትችላላችሁ በተለያዩ አድራሻዎቹ። ይቀጥላል። እስኪ እንከታተለው አሁን። ስለዚህ አላህ ምን አለ? ሚስጥሮች የሚገለጡበትን ቀን አስታውስ ይላል። የቂያማ ቀን እዛ ላይ ከአላህ ጋር ያደረግነው ቃል ኪዳን የመሰከርነው ምስክርነት የቂያማ ቀን ይገለጣል። ቃል ገብተናል ራሱ ማለት ነው። እኔ ጌታችሁ አይደለሁምን ብሎ ባስመሰከረ ጊዜ አስታውስ ይላል። ከዛ በዛን ቀን ዘንጊዎች ሆናችሁ እንዳትክዱ ነው ይላል። የቂያማ ቀን ያኔ ይነገረናል። ስለዚህ በተፈጥሮ ጥምቀት ማለት ይሄ ነው በኢስላም ያለው አስተምሮት። የተፈጥሮ ጥምቀት የሚባለው ለምሳሌ የመከራ ጥምቀት የሚባል ታውቂያለሽ? ኢየሱስን የምጠመቃት ጥምቀት አለችኝ እስከምፈጽም ድረስ እጨነቃለሁ ይላል። አሁን የተፈጥሮ ጥምቀት ይሄ ጥምቀት ምን አይነት ጥምቀት ነው? የመከራ ጥምቀት ነው እንጂ ሊተራሊ የውሃ ጥምቀት አይደለም። የእሳት ጥምቀት የሚባል አለ።
የመንፈስ ቅዱስ ጥምቀት የሚባል ነገር አለ። ግን የውሃ ጥምቀቶች ናቸው ሊትራሊ? አይ አይደለም። ልክ እንደዛ የተፈጥሮ ጥምቀት የሚባል ነገር አለ። ሙስሊም ማለት ነው። በኢስላም ጥምቀት አለ። ግን አጥማቂው አላህ ነው። የሚያጠምቀንም በተፈጥሮ ጥምቀት ነው። አንድ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ያዙ ነው የሚለው። የተፈጥሮ ጥምቀት ያዙ ነው የሚለው። ሱረቱል ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል ማለት ነው። ስለዚህ በኢስላም ነው አላህ በተፈጥሮ የሚያጠምቀው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ልጅ ሲወለድ በተፈጥሮ ይወለዳል። በተፈጥሮ ሃይማኖት ማለት በኢስላም ይወለዳል። ግን ወላጆቹ ከጊዜ በኋላ ምን ያደርጉታል? አይሁዳዊ ወይ ደግሞ ክርስቲያን ወይ ደግሞ ዞራስተሪያን ያደርጉታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አንድ ሰው በአህለል ፊጥራ ውስጥ ነው የተወለደው፣ ነገር ግን በአፉ እስኪል ድረስ ብለዋል። በአፉ እስኪል ድረስ ማለት ክሌም አድርጎ ለአቅመ ሐዋ ደርሶ ለአቅመ አደም ደርሳ አንድ ሴት ልጅ የእምነት ተከታይ ልጅ እስከምትል ድረስ ሙስሊም ናት። ህፃናቶች ማለት ነው የ10 ምናምን ዓመት ህፃናቶች ራሱ ለአቅመ አደም ለአቅመ ሐዋ እስካልደረሱ ድረስ እነዛ ሰዎች አይጠየቁም በሚሰሩት ወንጀል። ሲሞቱ ሙስሊሞች ናቸው። ኖርማል ማለት የካፊርም ልጆች ቢሆኑ ማለት ነው። ይህንን ይመስላል። በሰፊው በደንብ አብራርቶታል። ለሁላችን በሚገባ ቋንቋ ነው የነገረን። ግልጽ ነው። በጣም ኡስታዛችንን እናመሰግነዋለን፣ እንወደዋለን፣ እናከብረዋለን። ቀጣይ ላይ ደስታ ማጣት፣ ሁላችንም ይሄ ችግር አለብን፣ ይሄ መከራ ስቃይ አለብን። ደስታ አጣናል፣ ውስጣችን ይጨናነቃል፣ ሰላም የሚባል ናፍቆናልና በዚህ ዙሪያ አንድ ወሳኝ ፈተዋ ተጠይቆ በዛ ዙሪያ መልስ ሰጥተው ኡስታዙ በደንብ አብራርተውታልና ለሁላችንም ይጠቅመናል፣ ደስታችንን ሊያመጣልን ይችላል፣ ሊጠቅመን ይችላል ብዬ ስላሰብኩኝ እሱን አምጥቼላችኋለሁ። እዚህ ጋር ሐሳቡን አዳምጡት፣ ይጠቅማችኋል። የደስታ ማጣት ምክንያቶቹ ምንድናቸው፣ መፍትሄው ምንድነው የሚለውን በደንብ ተብራርቶበታልና ጠቃሚ ሐሳብ ስለሆነ እሱን እንከታተል። በቀጥታ ወደ እሱ እንል። አንድ ሰው በህይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ። በላ ሁሉ የሚመጣው በወንጀል ርዝቅን ማጣት በላን፣ ደስታን ማጣት በላን። በላ ደግሞ የሚነሳው ችግር የሚቀረፈው በተውበት። በላ አልወረደም አልመጣም በወንጀል እንጂ አይነሳም አይወገድም በተውበት እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የርዝቅ በር የተዘጋጋበት ሰው በህይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። መን አራደ ሰዓደተ አልአብድየ ፈልየልዘም አዕተበተ አልዑቡድየ ብላ ሸይኹ ልእስላም ተይሚያ ረሕመቱላሂ ዐለይህ። ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅ ይጥና ብላ። ሁሌ ለአላህ ባሪያ ሲንቀሳቀስ፣ ሲቆም፣ ሲቀመጥ፣ ሲሄድ፣ ሲመጣ፣ ሲሰጥ፣ ሲቀበል፣ ሲያይ፣ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለሁ፣ የምሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። አልሑጠይአ የሚባል በዑመር ዘመን የነበረ ገጣሚ ለስቱ አረ ሰዓደተ ጀምዐ ማሊን ወላኪነ ተቅያ ሁወ ሰዒዱ በላል። ደስታ ማለት ገንዘብ መሰብሰብ ነው፣ ባለ ሀብት መሆን ነው ብዬ አላምንም። ደስተኛ ማለት አላህን የሚፈራ ሰው ነው አለና ወዐንደ አላሂ ሊልአትቀል መዚዱ። አላህን የፈራ በዱንያም በአኺራ ደስተኛ ይሆናል። ይበልጥ አላህን የሚፈራ ሰው አላህ ዘንድ ለየት ያለ ሽልማት ስጦታ አለው ብሏል። ከዚህ ሽልማት አንዱ አላህን የሚፈራ ሰው ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ፣ ነገሩን ሁሉ አላህ ያገርለታል። ርዝቅ አላህ ያመጣለታል፣ ደስታ አላህ ያመጣለታል። ስለዚህ በአጭሩ የደስታ የሪዝቅ የሰዓዳ የስኬት ቁልፉ አላህን መፍራት። አላ ቢሶብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ ያለው ሌላኛው ገጣሚም ለዚህ ነው። ትዕግስት ካለህ ካሰብከው ትደርሳለህ። አላህን ከፈራህ ብረቱም ይቀልጥልሃል ማለት ነው። ይህን በአላህ ፍራቻ ብረት ከቀለጠ፣ አላህን ከፈሩ ሸሪዓን ካከበሩ ብረት የሚቀልጥ ከሆነ ርዝቅ በሩ መከፈቱ ደስታ ወደ አንተ መምጣቱ የማይቀር ነው። እንደ ወንጀል ሐራምን እንደ መዳፈር ግዴታን እንደ መናቅ ሰላምን የሚነሳ ነገር የለም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ የተባለው ለዚህ ነው። ከአላህ መመሪያ ቸላ ያለ በጭንቀት በሁከት የተሞላ ህይወት አለለት ተብሏል። ነቢዩ ሰለላሁ ዐለይሂ ወሰለም አለም ነሽረሕ ለከ ሰድረክ ብሏቸዋል። ልብህን አላሰፋንልህም እንዴ ብሏቸዋል። የነቢይ ልብ የሰፋው ነቢይ ስለሆኑ ለነቢይነት የሚያበቃቸው ኢማን ላይ ስላሉ ነው። የነቢይ ኡመት የሆነም ሰው በዒባዳው በአኽላቁ በዲኑ ከነቢይ በተመሳሰለ ወደዛ በተጠጋ ቁጥር የእሱ ልብም ይሰፋል። በሶላትህም በጾምህም በንግግርህም ባለባበስህም በእንቅስቃሴህም
በሁሉም ነገር ከነቢ ለመመሳሰል በጣርክ ቁጥር አላህ በዛው ልክ እንደ ኢማኑ ልቡን ያሰፋለታል። ስለዚህ ልቡ እንዲሰፋ ከጭንቅ ከጋጋታ ከድብርት ከሐዘን እንዲርቅ የፈለገ ልብ የሚያሰፋው ሸሪዓን ሰፊ የሆነውን ሸሪዓ ሊተገብር ይገባዋል። የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን በጣም ምርጥ መፍትሄ ምርጥ መድኃኒት ነው እዚህ ጋር የተነገረን ነገር። አላህ ሁላችንንም ተውበት ወፍቆን ኸይር ስራ ሰርተን ሁሉንም ነገር ወደ አላህ ተመልሰን ደስታን የምናገኝ ያድርገን። የሁላችንም ሐሳብ የሁላችንም ጭንቀት የሚቀልበት አላህ ያደርግልን። ሁላችንም ጋር ያለ ስሜት ነው፣ ሁላችንም የሚነካ ነገር ነውና አላህ ሁላችንንም ሰላማችን ደስታችን ይመልስልን እላለሁ። ቀጣይ ኡስታዝ ዋሂድ አንድ እህታችን ከእስልምና ስትርቅ የሚያጋጥማት ነገር ከእንቁራሪት ጋር መስሎ ያቀረበው ሐሳብ እጅግ በጣም የሚያስደስትና አሪፍ የሆነ ምሳሌ ነው ያቀረበልን። ልብሷን የእስልምናዊ ተግባራቶችን እስልምና ያለባበስን እያጣች በሌሎች ተግባሮች ላይ ስትጠመድ ምን ሊያጋጥማት ይችላል? ምን ሊሆን ይችላል? ወደፊት ሊመጣ የሚችለው ነገር የሚለውን ቆም ብለን ማሰብ አለብን። በእስልምና ክልል ውስጥ ሆነን ነገሮችን በተረጋጋ መንፈስ በተረጋጋ ስሜት ማሰብ እንዳለብን በዙሪያ ሰፊ ማብራሪያ ሰጥቷል። በአሁኑ ሰዓት ደግሞ የምናየው መሬት ላይ እየተፈጠረ ያለው ነባራዊ ሐቅና ገሃዱ አሁን ከተነገረው ነገር ጋር ስለሚመሳሰል እሱን ነገር እንከታተል። አይታችኋት ከሆነ ከውሃ ከወጣች በኋላ ዝልል ትላለች፣ በቃ ትዘላለች ምናምን። ልክ ሙስሊም ሴትም እንደዛ ናት። ከእስልምና ስትወጣ መጀመሪያ ላይ ትዘላለች፣ ሂጃቧን ታውልቃለች፣ ጭፈራ ነው መገላለጥ ነው ምናምን ነገር የዛኛው ታፍኝ የለ እንዴ ምናምን ትላለች። ከዛ እንቁራሪቷ ውስጧ የነበረው ውሃ ፀሐዩ እየመጠጠው ሲሄድ መጨረሻ ላይ እያቃጠላት ይመጣል። ከዛ በኋላ ሩቅ መንገድ ከሄደች መንገድ ላይ እየተቃጠለች ነው የምትሞተው። ብዙ ካራቀች ብዙ ካልሄደች ደግሞ ቶሎ ብላ ወደ ውሃው ትመለሳለች። ያ ነገር እንትን ካላት ሩቅ ከሄደች በኋላ ምናልባት በመንገድ ላይ ልትሻገር ስትል ደግሞ መኪና ሁላ ሊገጫት ይችላል። አላህ ይጠብቀን ከኩፍር ማለት ከፍሮ ከመሞት አላህ ይጠብቀን። አላህ በኩፍርና በሽርክ አላህ ይፈትናችሁ። ወላሂ በሌላ ነገር ተፈተኑ፣ በምንም በወንድ ተፈተኑ፣ በሴት ተፈተኑ፣ በሀብት ተፈተኑ፣ በተለያየ ነገር ተፈተኑ። አላህ ግን በኩፍርና በሽርክ አይፈትናችሁ። ከተፈተናችሁ ማለት ነው አይፈትናችሁ። በዛ ነገር ከተፈተናችሁ ፈተናው በጣም ከባድ ነው ራሱ ማለት ነው። መጨረሻ ላይ መመለስ ሲያቀታት መንገድ ላይ ሞተች እንቁራሪቷ። መንገድ ላይ ደግሞ አንዳንድ ደግሞ መኪናም ይገጫችኋል። እና እንደዛ ነው እስከምትመለሱ ድረስ ሞቲም እንዳይመጣባችሁ። መጀመሪያ ሚጥም ይመስላችኋል የዛኛው ህይወት ማለት የሽርክ ህይወት የኩፍር ህይወት እንደው የሚመች ያለው ነገር ይመስላል። አይደለም። ራሱ እኛ የነበርንበት እናውቀዋለን። ራሱ አንገሽሾን ነው ከዛ የመጣ ነው። ላንመለስበት ነው የመጣ ነው። አላህ ይጠብቀን። የነገው ባላህ እጅ ቢሆንም የዛሬውን ብቻ ነው እኛ የምናውቀው እና ከዛ አንፃር የነገው ባላህ እጅ ነው። ኢንሻአላህ ግን ኢንሻአላህ ብለን ተስፋ እናደርጋለን። የነገን ተስፋ ማድረግ ማቀድ አልተከለከለም። የነገም የሚያውቀው አላህ ነው። መቼም ይሄን ይመስላል።